ሰላም የቀለም ስኩል ቤተሰቦች እንዴት አላችሁ? ዛሬ በለቤት ቃላት የምንመሰረት ይሆናል። በባለፈው ክፍል ቪዲዮ በሀቤት አምስት ቃላቶችን መስረትን ተለያይተናል። ዛሬ ደግሞ በለቤቶች ቃላት የምንመሰረት ይሆናል ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጀምሩ። ማስታወሻ መያዝ እንዳትረሱ። ቃላት ከመስረታችን በፊት ፊደላቱን አንድ ያስታውሳችኋለሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እነዚህ የለ ሰባቱን ቤቶች ናቸው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ማስታወሻችሁ ላይ መጻፍ እንዳትዘነጉ። ይህ ቀለም አካዳሚ ነው። ቪዲዮውን ላይክ በማድረግ ጀምሩ። በለ፣ ለጋ፣ ለጋ። ለ፣ አሁንም ለገሰ፣ ለገሰ። ለ፣ አሁንም ለመነ፣ ለመነ። በለ፣ ለማ። በለ፣ አሁንም ለፋ። ስለዚህ በለቤት ለጋ፣ ለገሰ፣ ለመነ፣ ለማ፣ ለፋ የሚሉ 5 ቃላቶችን መሰረትን ማለት ነው። ቃላቶቹ አማርኛን ለማንበብ ለመጻፍ ሆነ አቀላጥፈን ለመናገር በጣም ወሳኝ ናቸው። በለ እነዚህን መሰረትን። በሉ የመጀመሪያው ሉ መሆን አለበት። ሉ፣ ሉቃስ፣ ሉቃስ። በሉ ሉማሜ፣ ሉማሜ። በሉ ሉጫ፣ ሉጫ። በሉ ሉላ፣ ሉላ። በሉ አሁንም ሉድ፣ ሉድ። ስለዚህ በሉ ሉቃስ፣ ሉማሜ፣ ሉጫ፣ ሉላ፣ ሉድ የሚሉ 5 ቃላቶችን መሰረትን ማለት ነው። በሊ የመጀመሪያው ሊ መሆን አለበት። ሊ፣ ትር፣ ሊትር። በሊ ሊጥ፣ ሊጥ። በሊ ሊቅ፣ ሊቅ። ሊድያ፣ ሊዲያ። ሊያ፣ ሊያ። ስለዚህ በሊ ሊትር፣ ሊጥ፣ ሊቅ፣ ሊዲያ፣ ሊያ የሚሉ 5 ቃላቶችን መሰረትን ማለት ነው። በላ ላላ፣ ላላ። ላበት፣ ላበት። ላቀ፣ ላቀ። ላዳ፣ ላዳ። ላም፣ ላም። ስለዚህ በላ ላላ፣ ላበት፣ ላቀ፣ ላዳና ላም የሚሉ ቃላቶችን መሰረት። በሌ ሌባ፣ ሌባ። ሌማት፣ ሌማት። ሌሊት፣ ሌሊት። ሌላ፣ ሌላ። ሌጋሲ፣ ሌጋሲ። ስለዚህ ሌባ፣ ሌማት፣ ሌሊት፣ ሌላ፣ ሌጋሲ የሚሉ 5 ቃላቶችን መሰረት። ል በል ልጅ፣ ልጅ። ልጥ፣ ልጥ። ልማት፣ ልማት። ልፋት፣ ልፋት። ልብ፣ ልብ። ስለዚህ በል ልጅ፣ ልጥ፣ ልማት፣ ልፋት፣ ልብ የሚሉ 5 ቃላቶችን መሰረትን። በሎ ሎሚ፣ ሎሚ። ሎተሪ፣ ሎተሪ። ሎጥ፣ ሎጥ። ሎሌ፣ ሎሌ። ሎጋ፣ ሎጋ። ስለዚህ በሎ ሎሚ፣ ሎተሪ፣ ሎጥ፣ ሎሌ፣ ሎጋ የሚሉ 5 ቃላቶችን መሰረትን ማለት ነው። ስለዚህ ለ ለጋ፣ ሉ ሉቃስ፣ ሊ ሊትር፣ ላ ላላ፣ ሌ ሌባ፣ ል ልጅ፣ ሎ
ሎሚ ለ ለገሰ ሉ ሉማሜ ሊ ሊጥ ላ ላበት ሌ ሌማት ል ልጅ ሎ ሎተሪ ለ ለመነ ሉ ሉጫ ሊ ሊቅ ላ ላቀ ሌ ሌሊት ል ልማት ሎ ሎጥ ለ ለማ ሉ ሉላ ሊ ሊዲያ ላ ላዳ ሌ ሌላ ል ልፋት ሎ ሎሌ ለ ለፋ ሉ ሉድ ሊ ልያ ላ ላም ሌ ሌጋሲ ል ልብ ሎ ሎጋ። ስለዚህ እነዚህ በለ ዝርያዎች የመሰረት ናቸው። 5 ቃላቶች ናቸው። እናንተ ደግሞ ሌላ ከዚህ ውጭ የሆኑ ቃላትን መስረታችሁ ኮመንት ቦታ ላይ አስቀምጡልኝ። በቀጥታ መማር የምትፈልጉ ከታች በተቀመጠው የስልክ አድራሻ ብትደውሉ ይደርሰኛል። ቪዲዮን ከወደዳችሁት ላይክ አድርጉ። በየቀኑ የምሰራቸው ቪዲዮዎች ደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ለሌሎች ጓደኞቻችሁ እንዲደርስ ከፈለጋችሁ ቻናሉን ሸር በማድረግ ተባበሩኝ። በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም።